እግዚአብሔር ያዝንልናል ሩቅ ሆነን አይቶ ያዝንልናል። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው፣ እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን። እሱ ምህረት ማድረግ ሳይሰለቸው እኛ ማረን ማለት ሰለቸን። ጾም ተወዳላችሁ? መልሱልኝ ሳትዋሹ። ጾም ሲወጣ ነው ሲገባ ነው እንኳን አደረሳችሁ የምትባባሉ? እንደው ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ሲወጣ ነው። እግዚአብሔር ይቅር በለኝ ብለህ ስትመጣ የት ከርመህ መጣ ብሎ አይጠይቅህም። ገንዘቤን የታደረከው አይልህም። ምን ስሰራ ከረምክ አይልህም። ይቅር በለኝ ብለህ ከመጣ ድጋሚ የመንግስቱ ወራሽ ያደርጋል። ጾም ለጠቢባን ደስታ ናት፣ ለሰነፎች ግን ሐዘን ነች። ጾም እኮ የሥጋ ረሃብ አይደለም፣ የነፍስ ጥጋብ ነው። ቤተ ክርስቲያን ጾም ያበዛችው ልትመግበን ነው እንጂ ልታስርበን አይደል። የራበው ለምግብ የጠማው ለመጠጥ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል ይላል አባ ጊዮርጊስ ዘጋስጫ። ብሞትስ ሳንል ነው ከእግዚአብሔር ቤት እኮ የምንርቀው። ብዙዎቻችን እድሜ ልካችንን እኮ ለመኖር ስንዘጋጅ እኮ ነው የምንሞተው። ቤት ለመስራት መኪና ለመግዛት ስንዘገጃጅ እንሞታል። የነፍሳችንን ነገር ትተን ስጋችን ላይ ብቻ ስንሮጥ ማለት። እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውዬ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። አንዳንዱ ሰው አሁን በስራ ቢዚ ይሆንና ውጥር ይልና ምነው አትመጣም ቤተ ክርስቲያን ሲባል ውይ እኔ እኮ በጣም ቢዚ ነኝ ይላል። እኔ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል ይላል። እኔ ሄጄ ኃጢአቴን ነው የምጨምረው ባልሰማ ይሻላል ይላል። እንደዚህ አትበሉ ምዕመናን። የፈለገ ብንበድል የፈለገ ብንቆሽሽ ከቤተ ክርስቲያን መራቅ የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መሃል ፈልጎ ያወጣል። ኃጢአታችን ሲበዛ ከሰውነት ክብር ወርደን እንደ እንስሳ የምንሆንበት ጊዜ አለው። አንዳንዴ ደግሞ ሰው ከእንስሳም ያንሳል። እንስሳ እንስሳን አይበላም፣ ሰው ግን ሰውን እየበላ ነው። ከሰውነት ክብር ወርደን እንደ ዕቃ ልንሆን እንችላለን። እንደ ሰው ብትጠፉ እፈልጋችኋለሁ፣ እንደ እንስሳ ብትሆኑም እፈልጋችኋለሁ፣ እንደ ዕቃ የማትጠቅሙ ብትሆኑም ምን እላችኋል? ይፈልገናል። የጠፉ ሰዎች ሲባል ቅዳሴ የማያስቀድሱ፣ ሰዓታት የማይቆሙ፣ ማህሌት የማይቆሙ፣ ጉባኤ የማይካፈሉ ይመስሉ እሱ ምድብ አንድ ጠፊዎች ይባላሉ። እነሱ ምድብ ሁለት ማን እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ሆነን የጠፋን ሰዎች ነን። እንዳንፈለግ እዚህ ነው ያለ ነው። ሰዓታት የምንቆመው እኛ፣ ማህሌት የምንቆመው እኛ፣ የምንቀድሰው እኛ፣ የምናስቀድሰው እኛ አለን እንዳይባል ደግሞ ቆሻሻ ውስጥ ነው ያለ ነው። ቆሻሻ ኃጢአት ውስጥ፣ ቆሻሻ ክፋት ውስጥ፣ ዘረኝነት ውስጥ፣ ጥላቻ ውስጥ። አሁን እግዚአብሔር እኮ ጨነቀው በእውነት እንዳይተፋን ፈጥሮናል፣ እንዳይውጠን ደግሞ ለብ ብለናል። ከቤተ ክርስቲያን ስትወጣ ሰላም ያለ ደስታ ያለ መስሎ ትወጣለህ፣ ግን ወጥተህ የምፈልገውን ደስታ አታገኝ። ገንዘብህን ጸጋህን ባን ልጠራ አልመጣሁ የሚል ነበረ። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኛ ሰዎችን ሰብስቦ ሲያስተምር አይሁድም እንደተለመደው በክርስቶስ ላይ አጉረመረሙ ይላል። ልብንና ኩላሊትን ደግሞ ማን ይመረምራል? ክርስቶስ እግዚአብሔር ነው አይደለም? ስለዚህ የሰው ልቡን አውቆ ለምን ኃጢአተኞችን እንደሚቀበል ለምን ከነርሱ ጋር እንደሚበላ እንደሚጠጣ መልስ ለመስጠት 3 ምሳሌዎችን ጠቅሶ አስተማረ። የዛሬ ጠዋት ትምህርታችን በሉቃስ ወንጌል ምዕራፍ 15 ላይ መድኃኒታችን የተናገራቸው 3 ወርቃማ ምሳሌዎች ናቸው። እንግዲህ በተለይ በሉቃስ 15 ላይ ወደ ክርስቶስ ሊማሩ የቀረቡ ሰዎች ቀራጮች ነበሩ። ቀራጭ የሚባሉት ምንድናቸው ካላችሁ፣ ቀረጥ እንዲሰበስቡ የሮም መንግስት የመደባቸው የመንግስት ባለስልጣናት ናቸው። እና እነዚህን ሰዎች አይሁድ በሁለት ምክንያት ይጠሏቸው ነበር። አንደኛ ህዝቡ መክፈል ካለበት ግብር በላይ እያስከፈሉ ድሃ የሚበድሉ ፍርድ የሚያጓድሉ ጨካኝ ሰዎች ስለሆኑ። ሁለተኛ በዛን ዘመን እስራኤላውያን በሮማውያን ቅኝ አገዛዝ ስር ነበሩ። ስለዚህ ቀረጥ የሚከፈለው ግብር የሚከፈለው ለሮማውያን ነበረ። ይህንን ለጠላት የሚከፈል ቀረጥ ደግሞ የሚሰበስቡት እነዚህ ቀራጮች ነበሩ። ስለዚህ እንደ ባንዳ ሰው ወይም ሀገሩን እንደ ካደ ሰው በጣም በአይሁድ ዘንድ የተጠሉ ነበሩ። መድኃኒታችን ኢየሱስ ክርስቶስ ደግሞ ይግረማችሁ ብሎ ከ12ቱ ሐዋርያት አንዱን ማቴዎስ ራሱ ቀራጭ ነበረ፣ ሐዋርያ አድርጎታል ማለት። ስለዚህ በጣም ሲበሳጩበት ክርስቶስ ኃጢአተኞችን እንደሚቀበል ለመናገር 3 ምሳሌዎችን አስተማረ። የመጀመሪያው ምሳሌ እንደዚህ ይላል። አንድ ሰው 100 በጎች ነበሩት ይላል። እረኛ ነው። በጎች አሰማርቶ ቀኑን ሙሉ ሲጠብቅ ነው ያለው እና ይህ እረኛ 100 በጎች ነበሩት። ቀኑን ሙሉ ፀሐይ ሲመታው በግ ሲጠብቅ ከዋለ በኋላ ማታ ወደ ቤት ገብቼ እስቲ አረፍ ልበል ብሎ
እነዚያን 100 በጎች እየነዳ ወደ ቤቱ ሲመለስ ከ100 በጎቹ መካከል አንድ በግ እንደጎደለ አስተዋለ ይላል። ከ100 በግ አንድ ሲጎድል ስንት ይቀራል? ምዕመናን ሂሳብ ላይ ችግር አለ እንዴ? ስንት ይቀራል? እና ከ100 በግ አንድ ሲጎለው አንዱን በግ ፍለጋ 99ኙን በጎች በቤቱ ተዋቸውና እዚያው በረቱ ዘጋባቸውና በጨለማ ወጣ ይላል። ያንን በግ ተራራ ወጥቶ ወርዶ ወንዝ ተሻግሮ ከብዙ ድካም በኋላ እኩለ ሌሊት ላይ ያንን በግ አገኘው። ባገኘው ጊዜ አነሳና በትከሻው ተሸከመው፣ ወደ ቤቱም ይዞት መጣ። ጎረቤቶቹንና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው። እውነት እውነት እላችኋለሁ ንስሐ በሚገባ በአንድ ኃጢአተኛ ምክንያትም በሰማይ መላእክት ዘንድ ደስታ ይሆናል አላቸው። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌ ተናገረ። አንዲት ሴት ደግሞ 10 ድሪም ነበራት ይላል። ድሪም ማለት በመካከለኛው ምስራቅ ድርሃም ማለት ሳንቲም ነው፣ ገንዘብ ነው። አንዳንዶች ጌጥ ነው ብለው ተርጉመውታል። እኛ በሳንቲሙን ያዘው። 10 ሳንቲሞች ያሏት አንዲት ሴት ነበረች። ይቺ ሴት ከ10 ሳንቲሞች መካከል 1 ሳንቲም ጠፋባት። እሷም እንደ ባለ በጉ አንድ ነው ብላ አልናቀችውም። በመጀመሪያ መብራት አበራች፣ ከዚያ ቤቷን ጠረገች። ከዛ ቤቷን ጠርጋ ቆሻሻውን ወደ አንድ ቦታ ከመረችው። ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አገኘችው ይላል። ከኔ ጋር ናችሁ ምዕመናን? አሁን እዚህ ጉባኤ ላይ እስቲ ከኪሳችሁ የ1 ብር ሳንቲም አሁን እንኳን ቀርቷል፣ ግን እንደው ቢኖራችሁ ከኪሳችሁ የ1 ብር ሳንቲም ቢጠፋ ቤት ስትደርሱ ያ ሳንቲም መጥፋቱን ብታውቁ መጥረጊያ ይዛችሁ ትመጣላችሁ? ልጠርጉ ትመጣላችሁ? ከመጣችሁ ብሶባችኋል ማለት። ይህቺ ሴት ግን 1 ሳንቲም ነው ብላ ሳትንቅ ጠርጋ ከቆሻሻው መሃል አወጣችው። ወዳጆቿን ጠርታ የጠፋውን ሳንቲሜን እኮ አገኘሁት አለቻቸው ይላል። ስንተኛ ምሳሌ? ሁለተኛ። ክርስቶስ የመጨረሻ 3ኛ ምሳሌ ተናገረ። አንድ ባለጸጋ ሰው ደግሞ ነበረ አለ። ሀብት ንብረት የሞላው ትልቅ የእርሻ መሬት ያለው፣ ብዙ ከብቶች ያሉት፣ ብዙ ፈረሶች፣ ብዙ አህዮች ያሉት በጣም ባለጸጋ ሰው ነበረ። ይህ ባለጸጋ ሰው የወለዳቸው ልጆች ግን 2 ልጆች ብቻ ነበሩ። ወንድ ልጆች 2 ልጆች ነው ያሉት። ሀብቱ ብዙ ነው፣ ልጆቹ ግን 2 ናቸው። የዚህን ሰውዬ የዚህን ባለጸጋ ሀብቱን የሚወርሱት እነማን ናቸው? መልሱልኝ። ልጆቹ ናቸው። ልጆች የአባታቸውን ሀብት የሚወርሱት መቼ ነው? አባታቸው ምን ሲሆን ነው? ይገርማቸዋል ምዕመናን። ከ2ቱ ልጆቹ መሃል ትንሹ ልጅ ቢያይ አባቱ አልሞታ ነው ማለት ቢጠብቅ የሰውዬ ንቅንቅ ነው። ስለዚህ መጣና አባቱ እስኪሞት መታገስ አቅቶት አባቴ የሚደርሰኝን ገንዘብ አሁኑን ስጠኝና ልሂድ አለ። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ ምን እየተመኘ ነው ማለት? ሞቱን ነው። የሚደርሰኝን ስጠኝና ልሂድ አለ። አባት እሺ አለ። ገንዘቡን የሚደርሰውን ገንዘብ ሰጠው። ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለ2 ይካፈል ነበር። አሁን ግን አባት በሕይወት ስላለ ለ3 ነው የሚደርሳቸው። 1/3ኛውን ከፈለና ሰጠው። ይህ ልጅ የአባቱን ገንዘብ ልክ እንደተቀበለ ምን እንዳደረገ ታውቃላችሁ? ብን ብሎ ከዛች ሀገር ጠፋ፣ ወደ ሩቅ ሀገር ሄደ ይላል። በነገራችን ላይ እግዚአብሔር የማይሰጠን ለምን እንደሆነ ታውቃላችሁ? ሲሰጠን እንደምንጠፋ ስለሚያውቅ። አሁን በጣም ብዙ ሰው እንደው መድኃኔዓለም ውዬ የምገባበት አንድ ነገር ብቻ ስጠኝ አደራህን ብሎ ይለምናል። ሲሰጠው ግን ይጠፋል። ይህ ልጅ አባቱን ገንዘብ ይዞ ወደ ሩቅ ሀገር ሄዶ በአጭር ጊዜ